ሐሙስ ከአርሰናል ጋር ያላቸው ጨዋታ ላይ እጅ ሰጥቶ ከተሸነፉ ጠንካራ ኮምፒቲሽን ካላረጉ ከጨዋታው ላይ ነጥብ ካልወሰዱ አርነ ስሎት ላይ ያለው ትግስት ሊቨርፑል ተሟጧል አብቅቷል። አሁንም የያዘቻቸው 20ኛው የፕሪሚየር ሊግ ዋንጫ ነው። ተጫዋች ሳያዘዋውር ገንዘብ ሳያስወጣቸው እንዲሁ በድፍረትና በክሎፕ ቡድን ጥላ ስር ሆኖ ዋንጫውን አሳክቷል። ዘንድሮ ደግሞ ከግማሽ ቢሊየን ፓውንድ በላይ የተጫዋች ዝውውር አድርጎ አንድም ነገር መፈየድ አልቻለም። ኢቭን ቁመ ጠብቀኝ ሆኗል። ቁሞ ነው የሚጠብቃቸው ሊቨርፑል። ቼልሲ ሲጥል አብሮ ይጥላል፣ ማንቸስተር ዩናይትድ ሲጥል አብሮ ይጥላል እና መሰል ነገሮችን እየሆነ ነው ያለው። ሊቨርፑል በቅድ ነው እየሰራ ያለው። እንደ ማንቸስተር ዩናይትድ በስሜት አይደለም ያባረው፣ በቅድ ማንም ማምጣት አለብኝ ብሎ በደንብ እየሰሩበት ነው። ከመቼ ጀምሮ? ከመሐመድ ሳላህ ግጭት ጀምሮ። ከዛም በፊት ከመሐመድ ሳላህ ግጭት በፊት ባሉ ጊዜያቶች 5 ተከታታይ ጨዋታ ካሸነፉ በኋላ 5 ተከታታይ ጨዋታዎች ላይ ሲሸነፉ እዚህ ጋር ቁመን ማሰብ አለብን ብሎ እያሰቡ ነው፣ እያዘጋጁ ነው። እንዲያውም ሰው አዘጋጅቷል የሚሉ መረጃዎች ናቸው እየወጡ ያሉት።